SPSS በዚህ መልኩ ከተከፈተ በኋላ የSPSS ዊንዶውን ገጽታዎች ማወቅ ይኖርብናል ማለት ነው። now የSPSS ዊንዶው ገጽታዎች የመጀመሪያው እንደሚታወቀው ይሄ ሜኑ ባር ይባላል። ይሄን ነገር ያው ታውቁታላችሁ ሜኑ ባር ይባላል። ይሄ በማንኛውም አፕሊኬሽን ዊንዶዎች የምናገኘው ነው። ሌላው ቱልስ ባር ምንላቸው ናቸው እነዚህ ነገሮች ቱልስ ባር ነው ሾርትከት ሜኑ የሜኑ ሾርትከቶች ናቸው። ሌላው ይሄ ያው ሮው ሄዲንግ አለ ኮለመን ሄዲንግ አለ እዚህ ጋር ግን ቫሪያብል ነው የሚለው እኛ ፋይላኒ ቫሪያብልን ሴት እናደርጋለን። ከዛ በፊት ግን ያው እነዚህ ኤሌመንቶች መሆኑን ማወቅ ይኖርብናል ማለት ነው። ሌላው እዚህ ጋር የምናያቸው ዳታ ቪው እና ቫሪያብል ቪው እነዚህ ዱሪንግ ኤክሰርሳይዝ የምናያቸው ይሆናሉ። እነዚህ በሙሉ የSPSS ዊንዶ ገጽታዎች ናቸው ማለት ነው። ይሄ ወርኪንግ ኤሪያው ነው። ይሄ እንዳለ ወርኪንግ ኤሪያው ነው ማለት ነው። እዚህ ላይ ያየናቸው በሙሉ የSPSS ዊንዶ ገጽታዎች ናቸው ማለት ነው።